በትንሽ ብር በጣም ትንሽ መጀመሪያውና ትልቁ ይሄ እንጨት ነው ማለት ነው። እነዚህ የተሻለ ጽዶችን ነው ጽድ ነው የሚባለው አይደል ነው። ሰላም ሰላም፣ እንዴት ናችሁ? ውድ የዩቲዩብ ቻናሌ ተከታታዮች እንኳን ወደ ቻናሌ በሰላም መጣችሁ። ዛሬ እንግዲህ ላሳያችሁ የፈለኩት እንዴት በውድ ዋጋ የምንገዛውን የክሪስማስ ትሪ እንዴት በቀላሉ በቤታችን መስራት እንችላለን። በትንሽ ብር፣ በጣም ትንሽ በሆነ ብር እንዴት የክሪስማስ ትሪ መስራት እንችላለን የሚለውን አማሳያችሁ ይሆናል። የተለያዩ ነገሮችን ለመግዛት ሞክሬያለሁ። ክሪስማስ ትሪውን ለመስራት የሚረዱኝን ብዬ ያሰብኳቸውን ነገሮች ከመጀመሪያው እስከ መጨረሻው የማሳያችሁ ይሆናል። እስከ መጨረሻው ድረስ አብራችሁኝ ተከታተሉኝ። እንግዲህ አሪፍ ቪዲዮ ይሆናል ብዬ አስባለሁ። እስከ ቪዲዮ መጨረሻ ድረስ አብራችሁኝ ቆዩ። እያንዳንዱ የገዛኋቸውን ነገሮች አሳያችኋለሁ። ምን እንደተጠቀምኩኝ፣ ምን እንዳስፈልገኝ እያንዳንዱን ነገር የማሳያችሁ ይሆናል። ወደ አሰራሩ እንሂድ። ብዙ ነገሮች ገዝቻለሁ። እነዛ መካከል እንግዲህ የመጀመሪያውና ትልቁ ይሄ እንጨት ነው ማለት ነው። ይህንን እንጨት እንግዲህ ያሰራሁት እዚሁ አቅራቢያዬ ካለ ፈርኒቸር ቤት ነው። ያ ሜትር ከ50 በሆነ እንጨት 4 ቋሚ እንጨቶችን በቃ አስመታሁኝና አዘጋጀው ማለት ነው። በራሴ ለመስራት ስላሰብኩኝ ይሄንን እንደዚህ አዘጋጀው ማለት ነው። ይሄንን ያሰራሁትኝ እዚሁ አካባቢ ካለ ፈርኒቸር ቤት ነው። የከፈልኩት ደግሞ 1000 ብር ነው። ያኔ 4ቱን እንጨቶች ለማሰራት እንደዚህ አይነት ይታያችኋል ብዬ ተስፋ አድርጋለሁ። እንደዚህ አይነት እንጨት ያሰራሁት በ1000 ብር ነው ማለት ነው። 1000 ብር። የመጀመሪያ ግን ይህንን ክሪስማስ ትሪ ለመስራት እያነሳሳኝ ነገር ምንድን ነው? ያው ክሪስማስ እየደረሰ ስለሆነ ክሪስማስ ትሪ ለመግዛት ወደ ገበያ ወጣው ማለት ነው። ግን የሚጠሩት ብር የሚያስደነግጥ ብር ነው። በጣም ውድ ነው። ማረው ነው በጣም ተመጧል። ትንሿን እኔ እንጃ እዚህ ጋር ራሱ የምታክል አይመስለኝም። በጣም ጠነጥ ናት። እሷን 25000 ብር። ሜትር ከ20 ብለው ደግሞ ሜትር ከ20 ማለት ይሄን ራሱ አያክልም። ይሄ ሜትር ከ50 ነው። ሜትር ከ20 ማለት በቃ እዚህ አካባቢ ምናምን ቢሆን ነው። እሱን 90 ምናምን ሺህ ብር። በጣም ውድ ነው። በጣም ውድ ነው። እንደዚህ አይነት ሜትር ከ50 ነው 100 ምናምን ሺህ ብር ነው። እሱ አይደረስበትም። እኔ ያሰብኩትን አይነት ለመግዛት እኔ አፎርድ ጭራሽ ማላደርገው አይነት ነው ማለት ለክሪስማስ ትሪ ወቅት ለሚያልፍበት ነገር ይሄን ያህል ብር ኤክስትሪም የሆነ ብር ማውጣት ተገቢ ነው ብዬ አላምንም፣ እኔ በበኩሌ ማለት ነው። ያንን በማሰብ ያው እናንተም ትጠቀሙበታላችሁ፣ ራሴንም ይጠቅማል ብዬ አስቤ በራሴ ለመስራት ወሰንኩ ማለት ነው። ለመጀመሪያ ለመስራት ሳስብ ይሄንን ገዛው ማለት ነው። በቀጣይ የገዛሁት ምንድነው? እነዚህን የሚጠቀለሉትን አርቲፊሻል ጽድ ነው የሚባለው። እነዚህ ጌጣጌጦች ናቸው። ጌጣጌጦችን ገዝቻለሁ። እነዚህን ጌጣጌጦች ገዝቻለሁ። እያንዳንዱ ዋጋውን እነግራችኋለሁ። የረሳኋቸው አሉ፣ ግን በተቻለኝ አቅም ለማስታወስ እሞክራለሁ። ዘውት እንግዲህ እነዚህን አርቲፊሻል ጽዶችን ነው የሚባለው አይደል ነው። እዚህ ላይ ለመጠምጠም እንዲሆነኝ እነዚህን ጽዶች ነው የገዛሁት ማለት ነው። ብዛቱን አላስታውስም እውነት ለመናገር ያው ስሰራቸው እንቆጥራቸዋለን ማለት ነው። የገዛሁት ደግሞ 150 ብር ነው። እችኛዋን አንዷን ይሄን አንዱን በ150 ብር ሂሳብ ነው የገዛሁት ማለት ነው። ሌላ ደግሞ ይሄኛውን ጌጥ ነው ማለት ነው። 12 ፍሬ ነው የሚይዘው እያንዳንዱ። ሙሉን የገዛሁት አይ ቲንክ 2000 ብር መሰለኝ። 2000 ብር ነው የገዛሁት ይሄኛውን። ሌላ ደግሞ የገዛሁት ምንድነው? ይሄንን ሜሪ ክሪስማስ የሚል መንጠልጠልም የሚችል እዚህ ጋርም መሆን ይችላል። ይሄኛውን የገዛሁት ማለት ነው። ይሄን የገዛሁት ደግሞ 200 ብር ነው። 200 ብር ነው ይሄን የገዛሁት።
እየደመራችሁ እያንዳንዱን የገዛሁባቸውን ዋጋዎች። ሌላ ደግሞ እነዚህን ጌጣጌጦች ነው። እነዚህን ሪቫን ጌጣጌጦች ነው ማለት ነው። አይ ቲንክ የኛውን 200 ብር ነው የገዛሁት። እነዚህ ደግሞ አይ ቲንክ 150 ብር እንደዛ ነገር ያ 150 ብር ነገር ነው የገዛሁት እነዚህ። ሌላ ደግሞ የገዛሁት ይሄኛውን ኤልኢዲ ላይት ነው። እዚህ ላይ ለመጠምጠም እንዲሆነኝ ብዬ ይሄኛውን ኤልኢዲ ላይት 1000 ብር ነው የገዛሁት። ሌላ ደግሞ የገዛሁት ይሄኛውን መልካም ገና የሚል የገዛሁት ማለት ነው። የሆነ ቦታ አንጠለጥለዋለሁ ብዬ እቺን መልካም ገና የምትለዋን ስንት እንደገዛሁት አላስታውስም። ይሄኛውን 200 ብር 250 ብር የዛ ነገር ነው የገዛሁት አላስታውስም ቱ ቢ ኦነስት። እና እነዚህ የሰጣ መጠቅለያ ወረቀቶች ፕላስቲኮች ነው የገዛሁት። በአጠቃላይ እነዚህን የገዛሁት እነዚህን ተጠቅሜ ቆንጆ የክሪስማስ ትሪ የምሰራ ይሆናል ማለት ነው። መጠምጠም እንጀምር ማለት ነው። ይሄኛውን እነዚህን ስቴፕለሮች ማንሳት ይኖርብናል። እየቀጠልን ነው፣ ግን ያሉኝ ጽዶች የሚበቁኝ አይመስለኝም። እስቲ ግን በተቻለኝ አቅም ለማብቃቃት እሞክራለሁ። እውነት ለመናገር ግን የሚበቃኝ አይመስለኝም። ይገርማል። ግን ይሄ ስንት 2 ሜትር ነው ብለው ነበር ይሸጡልኝ። ይሄ 1.50 ሜትር ነው። 2 ሜትር ብዙ ነበር መስሎ የተሰማኝ። አላውቅም 2 ሜትር ነው ሲል ዝም ብዬ እናንተ ያልኩት። ግን እስካሁን ራሱ በጣም ብዙ ጠምጠም ያሉትን በጣም ብዙ ካልሆነ የሚበቃ አይነት አይደለም። ይሄ ቅጠሉ ውስጡ እንደ ሽቦ ነገር ስላለው እንዲህ ዝም ብላችሁ ስታያይዙት በቀላሉ ቆምላችኋል። እንግዲህ እንዳያችሁት የገዛው ጽድ ምንም አልበቃኝም፣ በግማሽ አልቆብኛል። ስገዛው መጀመሪያ በፌስታል ሙሉ ሲሆን ይበቃኛል ብዬ ነበር ያሰብኩት። ነገር ግን ረጅም ስለሆነ እየሰራ ያለሁት ምንም አልበቃኝም። እዚህ ላይ አቆምና ነገ ተጨማሪ ጽዶችን ገዝቼ እጨርሰዋለሁ ማለት ነው። እንግዲህ ክሪስማስ ሴችን ትመስላለች፣ አጉል ሆና አልቃለች። እንግዲህ ጽዱን ስገዛ አሳንሽው ነው ነገ ገዛና ጠምጥሜ ጨርሰዋለሁ ማለት ነው። እናንተ ስትገዙ በዛ አድርጋችሁ ብዙ። በተለይ እንጨታችሁ አሁን የኔ 1.50 ሜትር ነው እና በ1.50 የገዛሁት ጽድ በቂ አልነበረም። አይ ቲንክ 20 ይሁን 30 እንደዛ ነው የገዛሁት እና እንደምታዩት አልበቃውም። ሳይሆን በጣም ብዙ መስሎኝ ነበር። በፌስታል ሙሉ ነበር የገዛሁት፣ ግን ሲጠመጠም እጅግ በጣም ትንሽ ሆና ደግሞ አንዱ 2 ሜትር ነው ስላሉኝ 2 ሜትር ብዙ መስሎኝ ነበር እና በጣም ጥንጥ ነው እንደምታዩት። በጣም ብዙ ይቀረዋል እና አልጨረሰልኝም። እናንተ ስትገዙ በዛ አድርጋችሁ ግዙ። ነገ ገዛና የተቀረውን እንጨርሰዋለን ማለት ነው። ተጠቅጠብታለ ያቆምኩት። አሁን ተጨማሪ ጽዶችን ገዝቻለሁ። የቀረውን ፓርት እንጠመጥምበታለን ማለት ነው። እንደምታዩት እዚህ ድረስ ከዚህ በኋላ የሚቀረው አልጠመጠምኩበትም። ተጨማሪ ዛፎችን ቅጠሎችን ገዝቻለሁ። እሱን አብረን እንጠቀማለን ማለት ነው። ገዝቻለሁ፣ ይበቃኛል ብዬ ተስፋ አደርጋለሁ። በእነዚህ በደንብ አድርጌ አሳምረዋለሁ ማለት ነው። ተጨማሪ ደግሞ እነዚህ ነጫጭ ጽዶች ገዝቻለሁ። በደንብ ለማሳመር ይረዳኛል ብዬ አስባለሁ። እስከ መጨረሻው ድረስ አብራችሁን ተከታተሉ። ቆንጆ የሆነ የገና ዛፍ አብረን እንሰራለን ማለት ነው። ከታች ያሉት በጣም ብዙ ነው የሚያስፈልጋቸው ብዬ አስባለሁ። ምክንያቱም ወደታች ሲሄድ እየሰፋ ስለሚሄድ ብዙ ያስፈልገኛል ብዬ ሳስብ
ብዙ ገዝቻለሁ። ሽቦ ስለሆነ ይሄኛው ቅጠሉ የተሰራበት ፓርት ይሄኛው ውስጡ እንደ ሽቦ የሚመስል ነገር አለው። ሶ ለማያያዝ ቀላል ነው። ይሄን አንዱን ውስጡ እንደምታዩት ሽቦ ነው ያለው። እዚህ ጋር ይታያችኋል ብዬ አስባለሁ። ሽቦ ስለሆነ አንዱን አሁን ከታች ያለው አንዱ ብቻውን አይጠቀልለውም። ሁለቱን አንድ ላይ አድርጌ በጣም ተወዳጅ ያሰብኩት ይሄኛውን አንድ ላይ ለማያያዝ እንደዚህ ታረቁት። ውስጡ ሽቦ ስለሆነ በቀላሉ ይያያዛል። እዚህ ያረዝምነው እንጥምነውና ለማስቀመጥም ደግሞ አንድ ገዝተን ለብዙ እንጠቀምበታለን ለማለት ራሱ የሚሆኑ አይነት የሆነ በቃ እንትን አይደለም። ለማስቀመጥም አንደኛ አይመችም። የሆነ ቦታ የሚይዙ ነገሮች ናቸው። ይሄን አሁን ደጋግማችሁ መጠቀም ትችላላችሁ። ጀስት ይሄ ስሉ ነው። ፈታታችሁት መልሳችሁ በፌስታል በካታ ሆነ ነገር አስቀምጣችሁ ለቀጣይ ዓመት መድረስ ትችላላችሁ። እንጨት ነው ከሆነ ደግሞ ትፈታቱታላችሁ። እንደ ፒን ነገር ስፒል ነገር ያያያዝኩበት እኔ ማለት ነው። እዛውን አያይዤ የወጣሁት እንድሽታ ይባል እዛ ነው። በቀላሉ መላቀቅ የሚችሉ ናቸው። እንጨቶቹን በደንብ እናደርጋቸው ለማስቀመጥ ቀላል ነው። እነሱ ነው ለዚህ በቃሉ የሆነ ቦታ ቤት ካላችሁ የሆነ ቦታ ማቆም ትችላላችሁ። አፓርትመንት ላይ ካላችሁ በካርቶን ምናምን መቀመጥ ይችላል እና ፈታታችሁ ከዛ ደግሞ ቀጣይ ዓመት ሲመጣ ደግሞ ከዚሁ በቀላሉ በጣም ፒስ ማለት በጣም መያያዝ የሚችል ነገር ነው። እንደምታዩት ከላይ እስከታች በደንብ አድርጌ ጥቅጥቅ አድርጌዋለሁ። አሁን ደግሞ ይሄንን ነጩን ጽድ እየጠቀለልኩበት ነው። ያው ግን እነዚህ እንደ አረንጓዴው ወፍራም አይደሉም። እንደምታዩት በጣም ትንጣቸው እንትናቸው ራሱ ብዙ አይደለም። እነዛ በጣም ወፈር ይላሉ። ግን ያው ለቤት ስለሆነ እነዚህ ያው ሻይን ስለሚያደርጉ በኋላ ላይ ዲም ላይት ስጠመጥምበት ላይት ሲበራባቸው በጣም ያምራሉ ብዬ ስላሰብኩኝ ነው እንደዚህ እየጠቀለልኩ ያለሁት። የዚህን ዋጋ ደግሞ አልነገርኳችሁም። ይሄንንም አንዱን በ150 ብር ነው የገዛሁት። እኩል ነው ከዛኛው ጋር ዋጋው። አሁን ደግሞ የገዛዋቸውን ጌጣጌጦች ላደርግባቸው ነው። ይሄኛውን ትልቁን ከላይ ላደርገው ነው ያሰብኩት። ሰው ገመድ ግን ስላልበቃኝ ላራዝመው ነው ያሰብኩት። ነገርለን ላመጣለው ችግርታለው ማሰሪያ ተሰቀል እዚያ ገመድ አለ እቺ ቆጣ አላለው
አንዷ ፍሬ 150 ብር ናት። የገዛሁት ደግሞ ይኸውም ወደ 70 ምናምን ይሆናል የተጠመጠምኩት ነገር ጽዱ ነው። እንጨቱ እንኳን ኖርማል ነው። በይዙ እሱ ስለሆነ 1 ሺህ ብር ይገዛል። ቋጥረው ነው ያስገቡበት ይሄንን ማለት ነው። ይሄንን እንደዚህ ቋጥረው ነው ያስገቡበት። ይሄ እንደዚህ ተቋጥሯል እና እንዴት ልትወድብን አድርገው ነው ያሰሩት። እኔ እንደዚህ እንዲሆነ ብዬ አልጠበኩም እና በጣም እያማረ ነው። ጋይስ ታመሰግኑኛላችሁ። እውነት በጣም ነው የሚያምረው። ዋው እነዚህ ሙሉን እንትናለው 12ቱን ሙሉን በ50 ብር ነው የገዛሁት። ሪቫኖቹን ሳደርግበት የእውነት ነው የምላችሁ እጅግ በጣም ነው ያማረው። እንደምታዩት አሁን ደግሞ ዲም ላይ ተጠመጥምበታለሁ። ይሄ ዲም ላይ መቀጠያ ያለው እንደምታዩት እዚህ ጋር ይሄኛው ሰኬት አንዱ ብቻ መሰካት ይጠበቅባችኋል። ይሄኛው ማራዘሚያ ነገር ነው። ዲም ላይ ካልበቃችሁ ይሄንን እዚህ ጋር ሰካውና ደበቅ ነገር አደርጋለሁ። ዲላይቱንም ጠምጥሜ ጨርሻለሁ። አሁን እዚህ ጋር ሰኬት ላይ ልሰካው ነው። ይሄን ይመስላል። በጣም ነው የሚያምረው ጋይስ። ኦ ማይ ጋድ ይሄን ይመስላል። በጣም ነው የሚያምረው። በጣም ቆንጆ ነው። በጣም እንደ ቀልድ ጀምሬ ኦልሞስት ሙሉ ቀን ማለት ይቻላል የፈጀብኝ። አሁን የሰራውባቸውን ቆሻሾቹ ልጥረጋቸውና ጊፍት ቦክሶቹ እንደራድሬ ደግሞ ፋይናሊ ምን እንደሚመስል የማሳያችሁ ይሆናል ማለት ነው። ተከታተሉኝ። ያ ጋይስ በጣም ደከመኝ እና ስመለስ ደግሞ ጊፍት ቦክሶቹን ያላድናለው እሱንም የማሳያችሁ ይሆናል። ስቴይ ቲዩንድ አብራችሁን ቆዩ። በጣም ደስ ይላል። ጋይስ እንዴት እንደሚያምር አልቋል። ጨርሻለሁ። በደንብ ላሳያችሁ። ኦ ማይ ጋድ እኔ እውነቴን ነው የምላችሁ በጣም የወደድኩት። በጣም ቆንጆ የክሪስማስ ትሪ የሰራት ጋይስ። ሀሳብ አስተያየታቸውን ኮመንት ሴክሽን ላይ ያሳውቁኝ። አረኖ እኔ በጣም ወድጀዋለሁ። እናንተም እንግዲህ እንደዚህ ቀለል አድርጋችሁ በቤታችሁ ቆንጆ የሆነ የገና ዛፍ መስራት ትችላላችሁ። እንዴት አያችሁት? አስተያየታችሁን ኮመንት ሴክሽን ላይ ያሳውቁኝ። ስለተከታተላችሁኝ አመሰግናለሁ። ቪዲዮን እስከ መጨረሻው ስላያችሁ እጅግ አድርጌ አመሰግናለሁ። ላይክ እና ሼር ማድረግ እንዳትረሱ፣ ሰብስክራይብ ማድረግ እንዳትረሱ። ወዳችኋለሁ ጋይስ ባይ